ላለ የሚል መልእክቶችን እንሰማዋለን። ለመሻገር ግን የመጀመሪያው ከሁሉ የሚያስቀድመው መፈተን ነው ማለት ነው። የእስራኤል ሕዝብ ቀይ ባህርን ለመሻገር መፈተን ነበረባቸው። የተፈተኑት በፈርዖን ጦርና በቀይ ባህር ነበር። ቀይ ባህር በፊት ለፊታቸው አለ፣ ከኋላ የፈርዖን ጦር ነበረ። ከዚህ የተነሳ የእስራኤል ሕዝብ እንደተጨነቀ መጽሐፍ ይነግረናል። ሙሴ ግን በዚህ ጊዜ እንደዚህ ያለው አትጨነቁ አለ። ተረጋግታችሁ ቁሙ፣ እግዚአብሔር ዛሬ ስለእናንተ የሚያደርጋትን መዳን እዩ ነው ያለው። ዛሬ የምታዩትን ግብፃውያን ለዘላለም አታዩም ነው ያላቸው። ተፈተኑ ግን ተጨነቁ፣ እግዚአብሔር ግን አሻገራቸው። የተሻገሩበት ዋናው ቁም ነገር ግን እንዲህ ነው፣ ጸንቶ በመቆማቸው ነው። ያንን ፈተና ጸንቶ በመቆም አለፉ፣ ተሻገሩ ይላል። ስለዚህ ወደ ቀጣዩ ምዕራፍ ለማለፍ የግድ መፈተን ያስፈልጋል ማለት ነው። ስለዚህ ወገኖቼ በተለያየ ፈተና ውስጥ ያላችሁ ወንድሞች፣ በተለያየ ፈተና ውስጥ ያላችሁ እህቶች አላችሁ፣ ለእናንተ መልእክት አለኝ። ፈተና ወደ ቀጣዩ ምዕራፍ ሊያሳልፋችሁ እንጂ ሊጥላችሁ አይደለምና ደስ ይበላችሁ።